አንድ ጓደኛ አለችኝ መምህራን ሲያስተምሩ የሰማችውን መልካም ተግባር ለመፈጸም የማታመነታ። ከዚህ በፊት ያላደረገችውን ነገር ስታደርግ ካያችሁ የዛን ዕለት ወይም የዛን ሳምንት ያዳመጠችውን ስብከት መጠየቅ ነው የሚጠበቅባችሁ። ቤቷ ስደርስ እኔ የማልመገበውን ምግብ ትበላ ስለነበረ ማዕዱን ያለ ተቀናቃኝ ታጣጥመው ጀመር። 3 ጉርሻ ያክል ስትቀራት አቁማ እጆቿን ዘርግታ ስብዓት ማድረስ ጀመረች። በሆዴ ለካ ለብቻም ተሆኖ ይባላል፣ እንዴት እስከዛሬ አልመጣልኝም ብዬ አሰብኩኝ። በእርግጥ ከሰንበት ትምህርት ቤት ጓደኞቼ ጋራ በጋራ ስንሆን ሁሌም የምናደርገው ተግባር ነው። ከዛ ጊዜ በኋላ እኔም ማድረግ ጀመርኩኝ። ስብዓት ማለት ምስጋና ማለት ነው። የኦርቶዶክስ ተዋሕዶ እምነት ተከታዮች በልተው ሲጨርሱ ይጸልዩታል። የት እንደሚገኝ ማወቅ ከፈለጋችሁ ውዳሴ ማርያም የተሰኘው የጸሎት መጽሐፋችን ላይ ገለጥ ስታደርጉ የሃይማኖት ጸሎት የሚል ክፍል አለ። የሱ ክፍል የመጨረሻ 2 አንቀጾች ናቸው የስብዓት ጸሎት የሚባሉት። በግዕዝም በአማርኛም በቃል ለመያዝ ቀላል ነው። ለማንኛውም ጸሎታችንን አምላከ ቅዱሳን ይቀበልልን።